ሰላም የእግዚአብሔር ቤተሰቦች የእግዚአብሔር ፍቃድ ሆኖ ዛሬ ያመነ የተጠመቀ ይድናል የሚለውን ክፍል 7 ጥምቀት ለኃጢአት ስርየት ነው፣ ለመዳን ነው፣ ሰው ሳይወለድ ደቀ መዝሙር ሊሆን አይችልም ብለን ባለፈው ምዕራፍ 6ን አይተናል ማለት ነው። ሉቃስ 3 እስከ 6፣ ሮሜ 6 ከ1 እስከ 10 ባለፈው ክፍል ላይ አይተናል ማለት ነው። ዛሬ ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 38 እስከ 42 እናያለን። ጴጥሮስም ንስሐ ግቡ። ምን ሰው መጀመሪያ ንስሐ ይገባል። ቀጥሎ ኃጢአታችሁ እንዲሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ሰው ንስሐ ሲገባ ኢየሱስን አምኖ ንስሐ ሲገባ ቀጥሎ የሚያደርገው ነገር ኃጢአቱ እንዲሰረይለት በኢየሱስ ክርስቶስ ስም መጠመቅ አለበት። ጥምቀት አያድንም የምትሉ ሰዎች የእግዚአብሔርን ቃል፣ የእግዚአብሔርን ምስክር፣ የእግዚአብሔርን ሕያው የሆነውን የሚሰራውን ቃሉን መጣል ነው፣ ምክሩን አለመቀበል ነው። ለምን ምትሉ ጥምቀት አያድንም ትላላችሁ። ጥምቀት አያድንም። ይኸው መጽሐፍ ቅዱስ ሰው ንስሐ ከገባ መጀመሪያ ንስሐ ይገባል። ከዛ ንስሐ ከገባ በኋላ ኃጢአቱ እንዲሰረይለት በኢየሱስ ክርስቶስ ስም ተጠመቁ አለ። የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያት ትምህርትና በህብረትም እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ይሄ ነው ወንጌል። ትክክለኛ ምስክሮች ትሆናላችሁ ያለው ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን ወንጌል ነው። በስሙ ንስሐና የኃጢአት ስርየት። መጀመሪያ ሰው ንስሐ ይገባል። ከዛ በስሙ በኢየሱስ ስም ይጠመቃል ማለት ነው። በኢየሱስ ስም ሲጠመቅ ኃጢአቱ ይወገዳል ማለት ነው። ዳግመኛ ይወለዳል ማለት ነው። የእግዚአብሔር ልጅ ይሆናል ማለት ነው። የመንግስት ሰማይ ወራሽ ይሆናል ማለት ነው። መንፈስ ቅዱስን ይቀበላል ማለት ነው። ስለዚህ በስሙ ሳይጠመቅ ሰው መንግስተ ሰማይ ሊገባ አይችልም። እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። እያንዳንዳችሁ በዛን ጊዜ የነበሩት ብቻ ሳይሆን ዛሬም እስከ ዓለም ፍጻሜ የሚፈጠር የሚወለድ ትውልድ ሁሉ ሰው ሁሉ በስሙ ንስሐና የኃጢአት ስርየት ካልተጠመቀ መንግስተ ሰማይ መግባት የለም። ኤክስ ነው። በሩን ዘግቷል ማለት ነው። መንግስተ ሰማይ መግባት የሚቻለው በስሙ ንስሐና የኃጢአት ስርየት ጌታ እግዚአብሔር ጌታ ኢየሱስ ክርስቶስ ያዘዘውን ትእዛዝ በስሙ ንስሐና የኃጢአት ስርየት የሆነውን ዳግመኛ የሚወለድበትን ጥምቀት ካልተጠመቀ ሰው ሊድን አይችልም። ጠማማ ሆኗል ማለት ነው። ጠማሞች የሚያስተምሩትን ጥምቀት አያድንም እምነት ብቻ ነው የሚያድነው የሚሉ ሰዎች ጠማሞች ናቸው። ከነሱ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ምክሩንም የተቀበሉ ሰዎች ተጠመቁ። በዚያም ቀን 3000 የሚያህል ነፍስ በሐዋርያት ትምህርትና እንጀራውንም አንድ ላይ በመቁረስ በአንድ ላይ በየጸሎቱ ይተጉ ነበረ። ስለዚህ ሌላ ወንጌል የለም ወንድሜ። ያመነ የተጠመቀ ይድናል። አይ ጥምቀት አያድንም እምነት ብቻ ነው የምትል ከሆነ አትድንም። ዳግመኛ አልተወለድክም። ንስሐ ብቻ ነው ያደረግከው እንጂ የኃጢአት ስርየት የሆነውን የክርስቶስ ኢየሱስን ስም ጥምቀት አልተቀበልክም። ክርስቶስን በስሙ አልጠመቅም ብለህ የምትንቅ የማትቀበል ከሆነ አንተ የገሃነም ተከታይ ነህ። ገሃነም ከፊት ለፊት ይጠብቅሃል። እሳት ከፊት ለፊት ይጠብቅሃል። በኢየሱስ ስም መጠመቅ የምትጠየፍ ከሆነ በኢየሱስ ስም መጠመቅ የሚያስጠላህ ከሆነ የሚያንገሸግሽ ከሆነ ገና እሳት ይጠብቅሃል። በኢየሱስ ስም የተጠመቁ ግን የኃጢአት ስርየትን ያደርጋሉ፣ የእግዚአብሔር መንግስት ልጆች ይሆናሉ። ክፍል 8ን ሌላ ጊዜ እንቀጥላለን።